ቬሮኒካ አዳነ ታንዛኒያ ዳሬ ሰላምን ልታናውጣት ገብታለች። ኢትዮጵያዊቷ ኮከብ ለ2025 ዚኮሞ አፍሪካ አዋርድስ በአንድ ሳይሆን በአራት ትልልቅ ዘርፎች ታጭታለች። ገና መጠሪያ አልበሟን አስመርቃ እንደጨረሰች አሁን ደግሞ የምስራቅ አፍሪካን መድረክ ልትቆጣጠር ተዘጋጅታለች። ሽልማቱን ለመቀበል ብቻ ሳይሆን መድረክ ላይ ወጣ የኢትዮጵያን ሙዚቃ ቅርስ ልታሳያቸው ነው። ይሄ ለቬሮኒካ ብቻ ሳይሆን ለሀገራችንም ኩራት ነው። እስቲ ሁላችንም ኮሜንት ላይ ይቅናሽ ድል ለቬሮኒካ እያልን ሽልማቱን ጠራርጋ እንድትመጣ እንመርቃት። መልካም ጊዜ። ቬሮኒካ አዳነ ታንዛኒያ ዳሬ ሰላምን ልታናውጣት ገብታለች። ኢትዮጵያዊቷ ኮከብ ለ2025 ዚኮሞ አፍሪካ አዋርድስ በአንድ ሳይሆን በአራት ትልልቅ ዘርፎች ታጭታለች። ገና መጠሪያ አልበሟን አስመርቃ እንደጨረሰች አሁን ደግሞ የምስራቅ አፍሪካን መድረክ ልትቆጣጠር ተዘጋጅታለች። ሽልማቱን ለመቀበል ብቻ ሳይሆን መድረክ ላይ ወጣ የኢትዮጵያን ሙዚቃ ቅርስ ልታሳያቸው ነው። ይሄ ለቬሮኒካ ብቻ ሳይሆን ለሀገራችንም ኩራት ነው። እስቲ ሁላችንም ኮሜንት ላይ ይቅናሽ ድል ለቬሮኒካ እያልን ሽልማቱን ጠራርጋ እንድትመጣ እንመርቃት። መልካም ጊዜ። ቬሮኒካ አዳነ ታንዛኒያ ዳሬ ሰላምን ልታናውጣት ገብታለች። ኢትዮጵያዊቷ ኮከብ ለ2025 ዚኮሞ አፍሪካ አዋርድስ በአንድ ሳይሆን በአራት ትልልቅ ዘርፎች ታጭታለች። ገና መጠሪያ አልበሟን አስመርቃ እንደጨረሰች አሁን ደግሞ የምስራቅ አፍሪካን መድረክ ልትቆጣጠር ተዘጋጅታለች። ሽልማቱን ለመቀበል ብቻ ሳይሆን መድረክ ላይ ወጣ የኢትዮጵያን ሙዚቃ ቅርስ ልታሳያቸው ነው። ይሄ ለቬሮኒካ ብቻ ሳይሆን ለሀገራችንም ኩራት ነው። እስቲ ሁላችንም ኮሜንት ላይ ይቅናሽ ድል ለቬሮኒካ እያልን ሽልማቱን ጠራርጋ እንድትመጣ እንመርቃት። መልካም ጊዜ። የዓለም ዋንጫ ውድድር ሜዳ ላይ ከሚቆጠረው ጎል ባልተናነሰ ልብ ውስጥ የሚቀረው የውድድሩ ማጀቢያ ሙዚቃ ነው። ጊዜው እንዴት ይሮጣል። እስቲ ወደ ኋላ እንመለስ። አፍሪካ ለዓለም ያስተጋባችበት 2010 ደቡብ አፍሪካ። ይህ ዓመት ለየት ይላል። ዓለም በቡቡዜላ ድምጽ የደመቀችበት ጊዜ ነበር። በዚህ ጊዜ ሻኪራ መጣችና ዋካ ዋካ ዚስ ታይም ፎር አፍሪካ ብላ ዘፈነች። ይህ ዜማ ድንበር የለሽ ነበር። ሕፃን አዋቂው የመንደሩና በየስታዲየሙ የደቡብ አፍሪካን አፈር እየረገጠ የጨፈረ እስኪመስለን ድረስ ስሜቱ ከፍ ያለ ነበር። የ2010 ትዝታ ያለ ዋካ ዋካ ባዶ ነው። ከአራት ዓመታት በኋላ እግር ኳስ ወደ ተወለደችበት ምድር ወደ ብራዚል ተሻገረ። ብራዚል ሲባል ሳምባ፣ ሳምባ ሲባል ደግሞ ፌሽታ ነው። በዚህ ጊዜ ፒትቡል፣ ጄኒፈር ሎፔዝ እና ክላውዲያ ሌይቲ ተባብረው ዊ አር ዋን ኦሌ ኦላ አሉን። የሞስኮ ሙዚቃና ይህ ሙቀት 2018 ሩሲያ በረዶ ብትሆንም የዓለም ዋንጫው ግን እሳት ነበር። በዚህ ጊዜ ታዋቂው ተዋናይ ዊል ስሚዝ ከኒኪ ጃም እና ኢራ ስቴሬፊ ጋር በመሆን ላይቭ ኢት አፕ የሚለውን ዜማ አቀረቡልን። ይህ ሙዚቃ ትንሽ ለየት ያለ የፈጣን ዳንስ ሬጌቶን ቅኝት ያለው ነበር። አንድ ህይወት ነው ያለን እንዝናናበት የሚለው መልእክቱ በሩሲያ ስታዲየሞች አስተጋባ። One life, live it up, cause you got one life. One life, live it up, cause you got one life. የበረሃው ፀሐይና የኳታር ህልም 2022 ኳታር በቅርቡ ያለፈውና ትዝታው ገና ያልተወለገው የኳታር ዓለም ዋንጫ ዓለም አይኗን ወደ መካከለኛው ምስራቅ ጣለች። እዚህ ላይ ብዙ ሙዚቃዎች ቢኖሩም የቢቲኤሱ ጁንግኩክ ከኳታራዊ ፉሃድ አልኩባይሲ ጋር ያቀረቡት ድሪመርስ የተሰኘው ዘፈን ልብን የሚነካ ነበር። ዜማው የተሰፋ የህልምና የአንድነት መልእክትን ያዘለ ሲሆን የመክፈቻ ስነ ስርዓቱ ላይ የነበረው ትዕይንት ለዘመናት የማይረሳ አሻራ ጥሎ አልፏል። ሉክ ሁ ዊ አር ዘ ድሪመርስ። ታዲያ የትኛው የዓለም ዋንጫ ሙዚቃ ነው ጆሮአችሁ ላይ የሚያቃጭለው? ምን ትዝታስ አላችሁ? ሐሳባችሁን አካፍሉን። መልካም ጊዜ። ይህ ሳምንት ለጎንደር ከተማና ዩኒቨርሲቲ ጥቁር ሳምንት ሆኗል። ሌላኛዋ የሕክምና ባለሙያ በሞት ተለይተዋል። የጎንደር ዩኒቨርሲቲ ማህበረሰብና የሕክምናው ዘርፍ በከባድ ሐዘን ውስጥ ይገኛሉ። በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ መምህርትና ጠቅላላ ሐኪም የነበሩት ዶክተር ሜሮን ደምሌ ባደረባቸው ጽኑ ህመም በዛሬው ዕለት ከዚህ ዓለም በሞት መለየታቸው ተሰምቷል። ዶክተር ሜሮን ላለፉት 3 ዓመታት በአዲስ አበባና በጎንደር ዩኒቨርሲቲ ሆስፒታል የሕክምና ክትትል ሲያደርጉ የቆዩ ቢሆንም
ሕይወታቸው ሊተርፍ አልቻለም። የዶክተር ሜሮን ስርዓተ ቀብር ወዳጅ ዘመዶቻቸው በተገኙበት በዛሬው ዕለት ተፈጽሟል። የጎንደር ዩኒቨርሲቲ በዚህ ሳምንት ብቻ 2 የሕክምና ባለሙያዎችን ወይም ሐኪሞችን ማጣቱ በማህበረሰቡ ዘንድ ከፍተኛ ሐዘንና ድንጋጤን ፈጥሯል። ለሞቱት ነፍስ ይማር፣ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። የቴሌብር ዕዳ ላለባቸው አስደሳች መረጃ ተሰምቷል። ይሄውም ዳሽን ባንክ በቴሌብር አማካኝነት ከሰጣቸው ብድሮች ውስጥ በክፍያ ጊዜ ውስጥ ያልተከፈለ የብድር ዕዳ ላለባቸው ደንበኞች በሞባይል ስልክ ኤስኤምኤስ ከተላከበት ቀን ጀምሮ በ15 ቀናት ውስጥ ያለባቸውን ዕዳ ሙሉ በሙሉ ከፍለው የሚያጠናቅቁ ደንበኞች ካለባቸው ዕዳ ውስጥ የቅጣት ክፍያ እንዲነሳላቸው ወስኗል። ታዲያ ይህ ተግባራዊ የሚሆነው ከታህሳስ 3 እስከ ታህሳስ 17 በመሆኑ በአፋጣኝ ክፍያችሁን አጠናቁ። ይህ የማይሆን ከሆነ ግን ክስ በማቅረብ በሕግ አግባብ እንዲከፍሉ የምናደርግ መሆኑን እናሳውቃለን ሲል ዳሽን ባንክ መረጃውን አካፍሎናል። እናም ይህንን መረጃ ለሚመለከታቸው ሁሉ ሼር በማድረግ አድርሱላቸው።